ሰይጣን ሲኦል ውስጥ እኮ ካቦ ነው ቀድሞ የገባ እስረኛ እንደማለት ነው። ምንድነው ስልጣኑ? ምንም ስልጣን የለውም። እሱም ተገራፊ ነው፣ እኛንም ደግሞ ገራፊ ነው። ሲሳል ግን ሲኦል ላይ እሱ ስልጣን ኖሮት እኛን እየተቀበለ ነው አይመስል? አሁን እንደዛ ነው ይመስላል። ሲኦል የሱ ግዛቱ ተደርጋ አሁን ይሄ ሪፕሬዘንቴሽን ስዕላቶቻችን የሚሳሉበት መንገድ በነገራችን ላይ አክቹአሊ ነገሮችን በቃ ምንም ነገር ሳይጎል ይገልጻሉ ለማለት በሚልበት መንገድ አይደለም። ግዛት ኖሮት ምናምን ነገር የሚሳለው ስፍራ እንደሆነ ሲኦልን እንድናቀው ነው። ዝም ብሎ ኢማጂኔሽን አይደለም። ሲኦል የለም ብሎ የሚያምን እኮ ሰው ስላለ እንዴት እግዚአብሔር የፈጠረውን ይኮንናል? ሲኦል እሳትን አዘጋጅቶ እንዴት ይማግደናል ይላል። ያዘጋጀው ላንተ አይደለም ለሰይጣን ነው፣ መቀጫው ነው ይላል እኮ ቃሉም ላይ አይደለ? ለነሱ የተዘጋጀ ነው። አዎ ለነሱ ለሰይጣንና ለመለክቶኞቹ የተዘጋጀው እሳት ነው የሚለው እንጂ ምናልባት አንተም ብሎ የተጨመረ ምንም አዲሽናል ቃል የለም። ግዛት እንዳለው ለማሳየት ነው። ብዙ የሚሆኑት ሰራዊት አጋንንት መሆናቸውን ለማሳየት ነው። ነፍሳትን ሲስቡ የምታያቸው ጭካኔያቸውን ሪፕሬዘንት ለማድረግ ነው። ማለት እነሱም ታሳሪ ሆነው ለሌላ ታሳሪ አይራሩ። አሁን ቢያንስ እንኳን እኮ እስር ቤት ውስጥም ትንሽ ሰንበት ያለ እስረኛ ክፉም ቢሆን እንዲህ አርግ ለመውጣት ምናምን ነገር ደግሞ ይላል ከራሱም ጋር የሆነ ነገር እሱ አይደለም። እሱም ስለማይወጣ እንድትወጣ አይፈልግም። ከሲኦል እስራት ነፃ የወጣንባት ያቺን የትንሳኤውን ብርሃን እኮ ለሰይጣን ውርደቱ የሆነች እኮ ለዛ ነው።